አሰላሙ አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ጓደኞቼ የዩስሪ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ እንግዲህ በዩቲዩብ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እሺ አበረታቱኝ። አዲስ ጀማሪ ነኝ። እንዴት ናችሁ? ደህና ናችሁ ወይ? በተለይ የመዳም ቅመሞች ሁሉ ሰላም፣ ስራ እንዴት ነው? ከኔ ጋር አልሐምዱሊላህ ለኩል ያህል ሁሉ ሰላም ነው። እናንተ እንዴት ናችሁ? ስኬር ያደላችሁ ደግሞ ስራ ፈልጉልን፣ አበረታቱን። አዲስ ዩቲዩብ ጀማሪ ነን። እንደዛ እላችኋለሁ። ስደት ምን አስተማረሽ? ብዙ ነገር አስተምሮኛል። እኔ ስደት አንደኛ በዲኔ ጠንካራ የተሻለ ከድሮ የተሻለ ጠንካራ ነኝ ማለት አልችልም፣ ግን የተሻለ ብዙ ነገሮችን አውቄያለሁ። ሁለተኛ ብዙ የምትማሪበት ነገር አለ። ገብቶሻል? ብዙ ነገር ያስተምርሻል ስደት። ይህን ተምሬያለሁ። ሁላችንም አስተምሮናል ስደት። ተለውጠንበታልም የተወሰነ ያኔ ለራሳችን ለቤተሰብና ለራሳችን ሆነናል። በቂያችን ነው። በስደት ላይ ብዙ ነገር ያጋጥማል። ለምሳሌ አዲስ እንደመጣሽ ያጋጠመኝን ነገር ልንገርሽ። አዲስ መጥቼ የምሬን ነው ወረብኝ። ከዛ የሆነ ምግብ አልበላም ነበረ፣ አዲስ ሆነብኝ። ከሩዝ በቃ ሩዝ በጥጫጭ ነው የምበላው ሁልጊዜ። ዶሮና ሩዝ ነበር የምበላው። የሆነ ጊዜ ገህዋ ጠጭ አለች ሴትዮዋ። ከዛ ያባርሩኛል ሊመልሱኛል ብዬ ማለት ነው ገህዋውን እየሄጄ ሀማም ስደፋ አየችኝ። ይህን አስታውሰዋለሁ። በዚህ መሀል ላይ በነገራችን ላይ ጓደኛ ኢንተርቪው እያደረገች ነው፣ ከካሜራ ጀርባ ናት። አበረታቱኝ፣ ሰብስክራይብ እያደረጋችሁ እሺ የመዳም ቅመሞች። አንድ ደግሞ እዚህ የምንወዳት ጓደኛ አለችን፣ እንወድሻለን፣ እናከብርሻለን። እናት የሆነች ጓደኛ አለችን የምር እና በቃ የሆነ ደስታዋ እንዲመለስላት ምናምን እንደው አድርጉልን። ስደት ብዙ ነገር ያጋጥማል፣ ብዙ ፈተና ያጋጥማል። ግን ያንን ቻሌንጅ ማለፍ ነው። ደግሞ የማያልፍ የጊዜ እንጂ የማያልፍ ቀን የለም። ያልፋል ብላችሁ እንዳይከፋችሁ። ደግሞ መንገድ ላይ ይሄን እንትን ምንድን ነው ለሁሉ ነው ምናምን የሚባለውን አልበላም ብዬ ጭቃ እያለ ሉህ ሆብዙን ነው በመንገድ ያፋሮች ማለት ነው። ጭራሽ አልበላም በቃ በጣም የሚያስጠላ። እንደ የት ታገኛለሽ እንደ ኢትዮጵያን ምግብ የት ታገኛለሽ እያለ እያየ እኔ ደግሞ የሆነ ጋህዋ እንትን ሲሰጡኝ ማለት ነው አበላም ብለው እንዳይመልሱኝ ሀማም እየሄድኩ ነበር የምደፈው። ተያየ እንዳልነጠል ምን አደርጋለሁ መሰለሽ? ሐራም ማለት ጋህዋ ስጠጥ ማለት ነው። ከጋህዋ ውስጥ ስኳር አደረግ እሷ ጋር እንድጠጣ ማለት ነው። ሻይ እየገፉ ያረብ አሻዩ። ከስደት አንቺ ምን ያጋጠመች ነገር አለ? ከስደት ያጋጠመኝ ነገር ብቻ ያው አልሐምዱሊላህ ያው ያን ያክል የሚባል አይደለም፣ ግን አንድ ገጠመኝ አለኝ። አንድ ጊዜ ምን መሰለሽ እና ሴትዮዋ ናትና ለመጀመሪያ ጊዜ ባህርተኛ ነበርኩኝ እና አራሰው መሰለኝ ባህርተኛ ሆነሽ እሺ ገህዋ ስሪ ምናምን አለች እና ገህዋ ሰርኝና ብቻ እና ተላጃ ውስጥ አድርጊ ምናምን ያለች ሰርተሽ ታበቂ ተላጃ አድርጊ ብላኝ እና ተላጃ የሚመስለኝ እኔ በሀገራችን ተላጃ ማውቀው ያው ኖርማል ፍሬዘር ኖርማል ምናምን ያለ አይደል? ፍሪጅ እዚህም ተላጀል የሚሉት ፍሪጅን እኮ ተላጀል ነው የሚሉት። አይ እንደዛ መሰለኝ እና ተላጃ አድርጊው ስትለኝ ፌርሙስ መስሎኛል። እኔ ፌርሙስ ውስጥ ነበር ተላጃ ውስጥ አስገባሽው? አይ እንግዲህ ምን ትያለሽ? ተላጃ ውስጥ አስገባሁት ከለንቱ ነው። ሄሎ የት ነው ስትልሽ ምን አልሻት? ተላጀላልሽ? ተላጃለ ስራት እንዴት ምናምን ብላ ትንሽ ሳገጥሽ ነው በጣም ያበተ ደግሞ ምልህ አንቺ ተባልኩና ምልህ እንጨው ዶላሩ 3-4 የከፈኩት አጠገቤ ነው። አነሳዋለሁ አስቀምጣለሁ። እንጤት ጥብራ ሴትዮዋ አጠገቤ ምልህ ማለት ያደነገኩኝ አላስ መጀመሪያ ስንመጣ ግን ያሁኖቹ እየተማሩ ነው የሚመጡ ማሻአላህ። እኛ ግን እዛን ሰዓት ትምህርት የለም ምን የለም እንደው ነበር። እናታና ደግሞ ጌታር ስትለኝ ጥጃ ስፈልግ አረፈኩ ያለች
ግድር ስትላት እያስፈልጋለሁ እኔ ነኝ። አይ ስደት ምነው ባልመጣሁ ብለሽ የለደምሽበት ቀን አለ? እኔ ብዙ ቀን አለ። መንገድ ላይ ለድሜ ያለ ብዙ መንገድ ላይ እያየን እንደውም እንመራስ እጃችንን እንስጥ ብያቱላ። እኔ ደግሞ እዚህ መጥቼ 4 ወር ሲሆነኝ ወንድሜ ያገባ አዲስ እንደመጣሁ እዛን ቀን ምነው ባልመጣሁ ብያለሁ። የሰርጉ ቀን ነው። ድግስ አመጣሽ ማለት ነው። ድግስ አመለጠኝ። በቃ ከፋኝ። ቤተሰብ ዘመድ ምናምን ሲሰበሰብ እኔ እዛ ለመኖር ለመብላት ነው። እኔ ደግሞ ተወልጆች የተነጠለ የቀረሁ አልኩኝ። እያየንም እንደዛ ካላስቀረን ከምንሞት ወደፊት ሄደን እንመለስ አልኳት። እጃችንን እንስጥ። ብዙ ነገር አለፋቸው። ብቻ አልሐምዱሊላህ ነበር ብለን እኮ እያወራ ነው ነበር ይባላል። አላህ ስደተኛውን ሁላ ሁሉንም እንደው ታገሩ የወጣውን ሁላ አላህ አስደስቶ አገሩ ይመልሳል። ያ ረብ እንደው ይሄንን ነው የምመኘው። ሀታ እንደው ባለጋራ ቢሆን እንደው ታገሩ የወጣ እንደው ሁሉንም አግኝቶ እንደው የፈለገውን ያሰበውን አሟልቶለታል። ሀገሩ አላህ ይመልሰው። ወላሂ አሚን። ይሄን ነው የምመኘው ለሁሉም ኢትዮጵያዊ ብቻ አይደለም፣ ብዙ ስደተኛ አለ። አይዋ ለሁሉም ያ ረብ አላህ ዱዓችንን ይቀበላል። አላህ እንደው ወላሂ ደከምን እኮ የሆነ ተስፋችን ሁሉ አለልን። ትንሹ ከቤተሰቦች እየተነጠልን ቤተሰቦቻችን ሲሞቱ አናይ። አሁን ልጆቻችን ቢርባቸው ቢከፋቸው አናይ። ቢመቱ ቢያለቅሱ ቤተሰብን በናፍቆት ቀተል ሁሉም የሙራዱና ያሰበው ያለው ሁሉ ተሳክቶለት አላህ በሰላም ሀገራችን እፎይ የምንልበት ከአረብ ትዕዛዝ ከመዳም ጭቅጭቅ አላህ ያውጣል። የዛሬው ጨዋታችን ከቤተሰብ ጋር ሰብሰብ ብለን ይህን ይመስል ነበር። ሳምንት ደግሞ በሌላ ኢንሻአላህ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ያላ ሰላምታና ዝነታ አይለያችሁ። የታመመውንም አላህ ያሽረው፣ የሞቱትንም አላህ ይማራቸው፣ የተጨነቀን ሁሉ ፈረጃ ያምጣላቸው እያልኩኝ ሰላምታችኋለሁ ውዶቼ።